ሰላም ጤና ይስጥልኝ ውዶች እንዴት ናችሁልኝ? ዛሬ የማሳያችሁ ኢሜል እንዴት አድርገን መክፈት እንደምንችል ነው። አብዛኛችሁ ወንድሞች እህቶች ፖፖ ላይ የምትሰሩት ኢሜላችሁ የመጀመሪያው የተጠቀማችሁበት ትክክል ሳይሆን ቀርቶ ሌላ ኢሜል ለመቀየር በጣም ተቸገራላችሁና ያንን ችግር ለመቅረፍ ኢሜል እንዴት አድርገን መክፈት እንዳለብን ዛሬ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ እንድታደርጉልኝ በአክብሮት እጠይቃችኋለሁ። አሁን ወደ ዋናው ጉዳያችን እንግባ። እንግዲህ ኢሜል የምንከፍተው በሁለት መልኩ ነው። አንደኛ ኢሜላችንን እዚህ ጋር ጂሜል የሚለውን ተጭነን ወደ ውስጥ በመግባት መክፈት እንችላለን። ሁለተኛ ደግሞ ሲቲንግ ውስጥ እዚህ ጋር የምታዩትን ሲቲንግ ተጭነን በመግባት ተዛ መክፈት እንችላለን። የመጀመሪያው የሚሆነውን በጂሜላችን እንዴት አድርገን መክፈት እንደምንችል አሳያችኋለሁ። ጂሜላችንን አንድ ጊዜ እዚህ ጋር የምታዩትን ጂሜል የሚለውን አንድ ጊዜ ተጭነን እንገባለን ማለት ነው። በትዕግስት ተከታተሉኝ። እሷን እንደተጫን እዚህ ጋር እንደምታዩት የእንትናችን ከዚህ በፊት የከፈትንበት ኢሜል ካለ የሱን ሎጎ ወይም ደግሞ አይከኑን ፕሮፋይሉን እዚህ ጋር ያሳየናል። እሱን አንድ ጊዜ እንደዚህ ነክተን ይከፍትልናል። እኔ እናንተን እንዳታዩት እዚህ ጋር የኔን ኢሜል ከቨር አድርጋለሁ ሸፍኛለሁ። መጨረሻ ላይ እዚህ ጋር ወደታች እናንሸራተትና እዚህ ጋር ወደታች እናንሸራተትና መጨረሻ ላይ እዚህ ጋር ምን ምትል ትኖራለች። እናንተ የኔን ኢሜል እንዳታዩ ከቨር አድርጋለሁ። ወደታይ ካንሸራተታችሁ በኋላ እዚሽ ጋር መጨረሻ ላይ ምን ምትላለች አድ የምትላለች። ወደታይ ካንሸራተታችሁ በኋላ እዚህ ጋር እንደምታዋት ምንድነው እየተንሸራተተብኝ ነው። እዚህ ጋር እንደምታዋት መጨረሻ ላይ እዚህ ጋር እንደምታዋት ምን ምትላለች። እንደዚህ ያረኩ ላሳያችሁ። በምልክቱ ላይ ያሳይልኝ አልቻለምና እዚህ ጋር እንደምታዋት አድ አናዘር አካውንት ምትላለች። እሷን አንድ ጊዜ ነካ እናደርጋታለን። ከዛ እዚህ ጋር እንደምታዩት ጂሜል አካውንት ወይም ጎግል የሚላለ እሱን ጎግሉን አንድ ጊዜ እንጫንለታለን። ጎግሉን ስንጫንለት የስክሪናችንን ፓስወርድ ይጠይቀናል። የስክሪናችንን ፓስወርድ እንሰጠዋለን ማለት ነው። የስክሪናችንን ፓስወርድ ከሰጠነው በኋላ እንደዚህ ይጠይቀናል። እዚህ ጋር ኢሜል ይለናል። እዚህ ጋር ደግሞ ፎርጎት ፓስወርድ ይለናል። እዚህ ጋር ላይ ደግሞ ክሬት አካውንት ይለናል። ሁሉንም እያንዳንዳቸውን በተለያዩ ቪዲዮዎች እየሰራን እናያቸዋለን ከላይ ያሉትን ለምን እንደሚያገለግሉን። አሁን ለዛሬ የምንጠቀመው ግን ፎርጎት ፓስወርድ ዛሬ የምንጠቀመው ግን እቺን ክሬት አካውንት የሚለውን አንድ ጊዜ እንጫናለን። ከዛ ያስመርጠናል ፎር ማይ ቢዝነስ ፎር ማይ ፐርሰናል ዩዝስ ይላል። አንዱ መምረጥ ትችላላችሁ፣ ችግር የለውም። እኔ ሁሉንም ተጠቅሜያለሁ። ምንም የሚያገናኘው ነገር የለም። እዚህ ጋር የመጀመሪያ ስማችሁን ታስቀምጣላችሁ፣ እዚህ ጋር ሰከንድ ስማችሁን ታስቀምጣላችሁ። ኦፕሽናል ማለት ግዴታ አይደለም ማለት ነው። እዚህ ጋር ላይ እኔ ለምሳሌ ሐምዛ ብዬ ልጠቀም። ሐምዛ እዚህ ጋር ላይ አወቀ። በተለያዩ አካውንቶች ስላሉ ምናልባት ዲቴክት ሊያደርገኝ ይችላል፣ ችግር የለውም። እዚህ ነው እንግዲህ ዋናው ትልቁ ነገር። እዚህ ጋር እድሜያችሁን ዋናው ትልቁ ነገር እዚህ ጋር እንግዲህ የምትሞሉት እድሜ ከ18 ዓመት በላይ መሆን አለበት። ዴይ ይላል። ዴውን የፈለጋችሁትን አድርጉ። እዚህ ጋር መንዙን የፈለጋችሁትን ጃንዋሪ ማድረግ ትችላላችሁ። ትክክለኛውን ቢሆን ይቻላል። ዋናው ትልቁ ነገር እንግዲህ እዚህ ጋር 2000 አስቀመጥኩት። እዚህ ጋር ምናልባት 20ም ልታደርጉት ትችላላችሁ። 22 ላድርገው። ጀንደር እዚህ ጋር ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል። እኔ ሜል ነኝና ሜል። እንደጨረስኩ ኔክስት እለዋለሁ። እዚህ ጋር ኔክስት። ከዚህ በፊት የሰራሁት አካውንት ላይ ምናልባት ያ ግልጽ ስላልሆነላችሁ ወይም ደግሞ የተሰራበት ቀን ረጅም ስለሆነ አፕዴት በሆነ ልስራላችሁ ብዬ ነው። እዚህ ጋር እንደምታዩት እንግዲህ በርካታ ነገሮች ያሳየናል። እዚህ ጋር እንደዚህ አድርጎ አምጥቶልኛል። አሁንም እዚህ ጋር ራሱ እንደዚህ አድርጎ አምጥቶልኛል። አልተመቸኝም ካልኩኝ ይችኛይቱን መምረጥ አለብኝ ማለት ነው። ይችን ለራሴ ክሬት ዩር ኦን ጂሜል አድሬስ ይላል። ጂሜልን በራሴ መፈልገው ማድረግ እችላለሁ። እኔ ግን ይሄኛው ስለሚመቸኝ እችን አድርጌ ኔክስት እለዋለሁ። ፓስወርድ ነው የሚጠይቀኝ። ከዚህ በኋላ ጠንከር ያለ ፓስወርድ ይጠይቀኛል። የፈለጋችሁትን ያህል ፓስወርድ መስጠት ትችላላችሁ። እናንተ ጠንካራ ነው። አረሳው ብትረሱትም አፕዴት አድርጋችሁ ከዚህ በፊት በሰራው ቪዲዮ ማግኘት ስለምትችሉ የፈለጋችሁትን ማድረግ ትችላላችሁ። ፓስወርዱን ሰጣችሁ እንደጨረሳችሁ ኔክስት ትሉታላችሁ። በቃ አሁን እዚህ የሚቀረኝ የመጨረሻ ኔክስት ነው። አሁን ኢሜላችንን ጂሜላችንን ፈጥረናል። እንደዚህ እናንቀሳቀስና ምን እንለዋለን? ይሄን አግሪ እንለዋለን ማለት ነው። አግሪ እንለዋለን። ኦልሬዲ አሁን
ምን ከፈትን? ኢሜል ከፈትን ማለት ነው። ለዚህ ኢሜል የሚያስፈልገኝ አሁን ቅድም ያስገባሁትን ፓስዋርድ እና የኢሜሉን ስም ብቻ መያዝ ነው። ፈለኩበት ቦታ ለማንቀሳቀስ የኢሜልን ስም እና የፓስዋርዱን መያዝ ነው ማለት ነው። አሁን ተመልከቱት፣ አስገብቶኛል። ቅድም የከፈትነውን ኢሜል እንየው። አወቀ ብለን ሀምዛ አወቀ ብለን አይደለ? ታች መጨረሻ ላይ ነው የሚያስቀምጠው። ተመልከቱት። እዚህ ጋር ሌሎችን ካደርጋለሁ እሱ ብቻ ነው ማሳያችሁ። ሶሪ ለማንሸራተት ግን ወደ ላይ እንትን እያለኝ ነው። እዚህ ጋር ላይ እንደምታዩት ይሄው ሀምዛ አወቀ ይላል። አሁን ትክክለኛ የኔ ኢሜል የሚሆነው ሀምዛ አወቀ 341@gmail.com የሚለው ትክክለኛ የኔ ኢሜል ነው። ከዛ የሰጠሁት የቅድሙን ፓስዋርድ በሱ ፈለኩበት ቦታ ማስገባት ማስወጣት የሚችል። የተከበራችሁ ወንድሞቼ እህቶቼ፣ አሁን ደግሞ በሴቲንግ ገብተን እንዴት አድርገን መክፈት እንደምንችል አሳያችኋለሁ። ሴቲንጋችንን አንድ ጊዜ ጫን እንላለን ማለት ነው። ሴቲንጋችንን አንድ ጊዜ ጫን እንዳደረግ ወደ ታች ስክሮል እናደርግና ምን እንፈልጋለን? ማኔጅ አካውንት የሚለውን አንድ ጊዜ እንነካለን ማለት ነው። ማኔጅ አካውንትን እንደነካን ምን ይላል እዚህ ጋር? ሶሪ ማኔጅ አካውንትን ሳይሆን ይቅር፣ ወደ ታች ስክሮል እንዳደረግን ምን እናገኛለን? አካውንት ኤንድ ባክአፕ የሚለውን አንድ ጊዜ እንነካለን። ከዛ ማኔጅ አካውንትስ የሚለውን አንድ ጊዜ እንነካና ወደ ታች እናንሸራትትና ምን የሚላለ አድ አካውንት የምትላለች እዚሽ ጋር እቺን አድ አካውንት የምትለውን አንድ ጊዜ እንነካለን። ከዛ እዚሽ ጋር በርካታ የአካውንት አይነቶችን ያስመርጠናል። እኛ የምንፈልገው ጎግል አካውንት ነው። ጎግል አካውንትን አንድ ጊዜ እንጫናለን ማለት ነው። እንደ ቅድሙ የስክሪናችንን ፓስዋርድ ይጠይቀንና ወደ ቅድሙ ቦታ ይወስድናል። ከዚህ በኋላ እንግዲህ እንዴት እንደመጣ ላሳያችሁ። እዚህ ጋር እንደምታዩት ክሬት አካውንት መጥቷል፣ ፎርጎት መጥቷል፣ ኢሜል ወይም ፎን ኢሜል መጥቷል። ከዚህ በኋላ ያለውን አልደግሞም፣ ተመሳሳይ ፕሮሰስ ነው የሚወስደው። እንደዚህ አድርገን በሴቲንግ ገብተን መክፈት እንችላለን። እንዲሁም ደግሞ በጂሜላችንም ከፍተን ገብተን አዲስ ኢሜል መክፈት እንደምንችል አሳይቻችኋለሁ። ለነበረን ቆይታ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ጊዜ ድረስ መልካም ጊዜ ይሁንላችሁ። አዳዲስ ቪዲዮ እንዲሰራላችሁ የምትፈልጓቸው ሀሳቦች ካሉ ኮሜንት ላይ አስቀምጡልኝ። መልካም ጊዜ